ትክክል ነው። ከቤት ወጣ ሁለታውን ይችላል። ዋና ጀባ እንዴት ናችሁ? እሺ ይሄ የሰርግ vlog ነው። እንደምታዩኝ ፕሪንሰስ መስዬ ያለው ጸጉሬ ምናምን አቡሌ አለ እዚህ ጋር። አቡሌ ሰላም በላችሁ። ጨልማል ግን ችግር የለውም። ኤኒሃው አሁን ጸጉር ቤት ነን። ከጸጉር ቤት ነው የጀመርኩት። የብራዘር ሰርግ ነው። የብራዘር ሰርግ vlog ነው የሚሆነው ዛሬ። ያ በቃ ጸጉራችን ምናምን ዛሬ ገና ነው እንደዚህ ያደረኩት። ታሪክ ያደረግም ለውጡን እናያለን። እስኪ ከዚህ በፊት የነበረኝን ፊት ብዙ ለውጥ አይኖረውም አክቹሊ ለሮም ቆንጆ ስለሆንኩኝ ኤኒሃው እንዳለ ያለውን ጉዱን ሁሉንም ነገር። ስለዚህ ይሄን ቪዲዮ ተከታተሉት። አቡሌ ያልኳችሁ ልጅ ይሄ ነው በደንብ ይታያል። እዚህ ጋር ደግሞ ዞላ ማለት ደግሞ ውስጥ the best barber in ሐዋሳ for sure። ተቀብቼ ማራቆን ተቀብቼ ምናምን ነገር ቀዝቅዞኛል ግን ደስ ይላል። እዚህ ጋር አቡሌ ተሰካክሩ ተቀበያልሽ እንደኔ ተቀበያልሽ እንዴ ነው እንዴ? አንዴ ነው የምንደግሰው ከዚህ በኋላ አንደግስ። አንድ ወንድማችንን ጠዋት ስታደርገው ነው ስቶሪው ለዚህ ጋር ያለው ዶሮ ብለድ ታደርጋለህ። ቃራን ለቆይ ያማል ጌታን ያማል። አይ እውነት ነው Thank you. የወዱን ይወጣ እስቲ ነግቶ አሁን ቤት ነው። የሰርጉ ቀን ነው ዛሬ የሰርጉ ቀን ነው። ያ እንግዲህ ብራዘርን ሞሽሯለን። ቅውጥ ነው የምናደርገው። አሁን ጓደኛዬ ቤት ነው ያለነው። ቁርስ በልተን ተነስተናል። ቁርስ ጨጨብሳ በልተናል። ምንድነው የምናደርገው አሁን? ከዚህ ቤት ወደኛ ቤት እንሄዳለን። እዛ ልብሳችንን እንቀያይራለን ምናምን ነገር። ከዚህ ያለውን ቫይብ አሳያችኋለሁ። ሙሽራውን ትተዋወቁታላችሁ። አዲስ ኤክስፒሪየንስ ነው ዛሬ። እኔ ሚዜውኛ አላውቅም፣ ሙሽሬ አላውቅም። ዛሬ ሚዜ ነን፣ እንሞሽራለን። ያው እንሰርገው ዛሬ። ወደ ቤት እየሄደ ነው። ይሄ ነው ልብስ በስሊፐር ነው ያለሁት ምናምን ነገር። ይሄን ያደረኩት ጡቲናቲው አላቂዎች ኦልሞስት ለብሷል። ሰላም በላቸው። ኦልሞስት ለብሷል። እሱ ጫማ እናስጠርግና ከዛ ወደ ቤት ነው የምንሄደው ማለት ነው። ከልጆቹ ጋር ያለነው ይሄ ሚዜ አይደለም። ሚዜ አንድ ሚዜ ሁለት ዋና ጀማ አና ስልሽ አስተውቂያ እየሰከሱ ነው ማለት ነው። ካሜራ ጋር ግራ ገብቶታል። አሉን እግዚአብሔር ሆይ በኃይል ከፍ ያለ ነገርን ማድረግ ሁልጊዜ የተቻለ አንተ ብቻ ነህ። ዛሬም እንደገና ለሙሽሮች አብረን እየወጣን ያለ ነው። ከፊት ሙሽራው አለ። አልቦኛል፣ ሙቀቱ ከባድ ነው። ምን አንይዛ እንገናኝ መቀ ምን ታስፈራራ ምንድነው ብትለኝ የሚጠጣ ነገር ብላምጣ ያለ የሚጠጣ ነገር አንተ ነዳጅ የለውም እኮ ነዳጅ ሞልቷል። አረ ሙላ ነዳጅ ሙላ ተው። ወይኔ ሞተሪ ሰም ይላል አይዶኒ ሶ ማን ፒስ ባያቸው እንዴት ነው? ናቲ ነኝ። ሶ መርሴዲስ ቤንዝ ላይ ያለ ነው አይደል? ሳቢ መርሴዲስ ቤንዝ ላይ ወይ አበባ ሳቢ እዚህ የተቀባበለች ነው። ለማን ልትሰጥ ነው? አንቺ ግን ልጅቷ አይናፋር አንተ አይናውታ አይደል እንዴ?
ቤኪ ትንሽ ፈገግ ደንግጣል። አትደንግጥ። ፈልጊ ነገር በጣም ደስ ብሎኛል። እድሜ እንዴት እንደሄደ በጣም እያዘንኩኝ ነው። ኧረ እንኳን ተቀላቀል ነው ከቤት ወጣ ሁለታውን እችላል። ቀጣይ እሱ ነው የሚጠበቀው። ያኛው በጣም ብዙ ቦታ ነው የዞር ነው። ሙሉ ከተማውን እየዞርን ያለው ላይክ እንትና ናቲ ቸርች እየሄድን ነው። አልገባም። እዚህ ሆኜ ነው የምንጨርሰው። አልገባም። ይህንን ቀለበት ሰጥሻለሁ። ቀለበቱን ጣሉት። ለዓለም ብርሃን የሚሆኑበት ምልክት የሆነውን ይህን ሻማ የየግላቸውን አንስተው ካሳዩ በኋላ የማዕከሉን በማብራት የማዕከለኛውን በጋራ ካበራችሁ በኋላ አንድ ላይ በመያዝ ከፍ አድርጋችሁ ታሳያላችሁ። ይህ ሰርግ 10 ዓመት የፈጀ ሰርግ ነው። ከልጅነት የተዋወቁ ሁለት ልጆች በፈጣሪ ጥበቃ የደረሱ ሰርገኞች። ሁሉም ሰው እንዲህ አይነት ፍቅር ይገባዋል ብዬ አስባለሁ። የዛሬው ሰርግ የሁለት ሰዎች ደስታ ብቻ አልነበረም፣ የሁላችንም ነበር። ይህ ቪዲዮ ግን የዩቲዩብ ቪዲዮ አይደለም። ይህ ቪዲዮ ለሙሽራውና ለሙሽሪት ነው። ታሪካቸው ለፍቅር ምስክር እንዲሆን ሼር ያደረኩት ቪዲዮ። ዋና ጀማ አሁን ያለነው የነው መሰላችሁ ሐዋሳ ጆሹዋ ፓርክ ብሏል። ያለውን እንትኑን ቫይቡ ምናምን በደንብ አሳያችሁ። ዳኒ ይባላል። የተነሳሱ ነው ያሉት ጀማ። እዚህ ጋር ሌላ ሰርግ አለ። ባይዘው እዚህ ጋር ሌላ ሰርግ አለ። ክራሽ እያደረገ ዋና ጀማ አልቋል። አሁን ጨርሰናል። በጣም ነው የደከመኝ። ስንዘል ነበር ያልነው። ብዙ ያልቀረጹት ነገር አለ፣ ብዙ የቀረጹት ነገር አለ፣ ጨቅ ነገር አለ። እኔ ያው ትመቹኛላችሁ። ድምጼ ተዘግቶ ያለው እየዘለልን ነበረ። ሁሉንም ነገር አስገብቻለሁ ብዬ አስባለሁ። እኔ ያው ፒስ